የሌለ ነው የሚደብረው። 4 ነጥብ አሁን ሲቲ አንገት ስር እንዴ እያለ ነው የሚተረፍሰው። ምንም አታመጣም። እኔ ዘንድሮ ቋጠሮዬን በጣም ነው የምሰራበት ነው የምልህ። ግን ሃቨርትስ ቢኖር የሁላ ነገር አይመጣም ነበር። የሃቨርትስ መጎዳት ነው ቡድኑን ዋጋ ያስከፈለው። ሲቲ ትላንት ለሰጠን መልእክት በቂ መልእክት አልሰጠነውም። ተናዳሃል ብላችሁ ከገመታችሁ አልተናደርኩም። በጣም ተናድጃለሁ ብያስ ትንሽ ነው የተናደድኩት። ትንሽ ብቻ ማለት ቀድመን አግብተን ማን ዛሬ አርሰናልን የገጠመው ዛሬ አርሰናል ማን እዴ ኮርናቸው ብቻ ሳይሆን ምን አይነት ሎንግ ስሮ ነው ማን ከኮርና የባሰ ሎንግ ስሮ ነው ማን ኢጎር ቲያጎ ራሱ ስንት ጎል ሊያገባብን ነበር ማን ግን ተከላካዮቹ ሰርተውታል። ሰከንድ ቦል ራያ ትችላለህ ማዱዌኬ አትችልም ትችላለህ ግራም ታጋባ ሰውዬ ማን ማርቲኔሊ ሳትከው ኳስ ሙሉ ጌም ውስጥ 2 ኦን ታርጌት ነበር የሞከርነው። ሁለተኛው የማርቲኔሊ እንዴት ካላሃርን ክሬዲት አለመስጠታችን ካላሃር ስለሚስሩ ምንም እንዳትሰጉ አርቴታ ምናምን የምትሉ ዘጋፊዎች ማለት ምንም እንዳትሰጋ በቃ ይሄ ሊግ ዘንድሮ 9 ነጥብ እንድንሆን አልፈለገም። ገባ ይሄን ጨዋታ ብናሸንፍ ውልዝን ስናሸንፍ 9 እንሆን ነበር። ገባ አይደል? አሁን ግን ውልዝን አሸንፈን 7 ነው የምንሆነው። ታልጠባጥባለህ ምናምን ብለን ምን አየህ ማን በሴት ፒስ ገባብን። በሴት ፒስ 3 የሚገባባቸው አሉ እንደነ ሊቨርፑልና ማን ዩናይትድ በብሬንትፎርድ ማለት አርሰናልን ገጠምነው ነው ዛሬ በቃ አርሰናል ሌሎችን እንደዚህ ነው የምትሰቃዩት፣ እንደዚህ ነው የምናሰቃያችሁ በሴት ፒስ ልቤ ሊያስተፉኝ ማን አግብተን አቻ መደረጉ ያቃጥላል። ቅድም ትንሽ ነው የተናደርኩት ያልኩት ውሸቴን ነው ማለት ትቀጥልህ ብያለሁ። ቀጥል አሁን ውልዝን አሸንፈን 7 ነጥብ 9 ነጥብ ተከለከልን። በቃ ሊጉ 9 ነጥብ እንድንመራ አይፈለግም። ገባችሁ አይደል? እንጂ ምንም አታመጣም። ምንም እናቴን ነው ምላችሁ። ይሄን ሊግ ምን በለውኛል? ምን አለ በለኝ ማለት ይሄን ጨዋታ አይቼ ነጥብ ጥለን ራሱ ምንም ጥርጣሬ የለንም እንደማናገባ ነው ያወቅኩት እንጂ እንደምንበላ በእርግጠኝነት ነግራለሁ። we are the gunners አርቴታን ፍቱት። ስናሸንፍ እንትና ይችላል ከአርቴታ ውጪ አቻ ስንውጥ አርቴታ ድንጋይ ራሱ አርቴታን ፍቱት። 38ኛ ሳምንት ነው አርቴታን የምትገምቱት። ጨርሰናል። ወይ ያላ ይላል አውጣው 9 ነጥብ ሆነ። በራሳችን ነው የምንወስነው። ኤፍሲ እስኪ አሁን ምን ይውጣል? እስኪ ወታወራውን ወንድነ ጥፍጥፍ ነው ያደረጉሽ። በቃ ጥፍጥፍ እንዶ ኢጎር ቲያጎን አመስግኑ እንጂ እግዚአብሔርን 3-1 ምናምን የሚያልቅ ጨዋታ ነበር። ስንት 1-1 እያገኘ እየሳተ በቃ እየማራችሁ ሲቲ በራሱ ካሁን በኋላ የማይወስን ከሆነ አይችልም። በቃ አርሰናል አርፈ ትቀመጣታለ። ሰላም ለሰው ልጆች ፍቅር። አቃጠላችሁኝ። ምንም ነጥብ እኮ ማለት አንዱ ነጥብ ከተጫወትነው ጨዋታ አንጻር የሚገባን የሚያንስብን ሳይሆን የሚገባን ነው። ግን ምንድነው የሚሻላችሁ? ማለት ስለምን እያወራ እንደሆነ አልገባችሁም ነው? ተጫዋቾቹ ፐርፐዙ አልገባችሁም ነው? ስለ ፕሪሚየር ሊግ ዋንጫ ነው እኮ የምትጫወቱት። ፕሪሚየር ሊግ ዋንጫ ትናንትና ሲቲ ያሸንፋላ። 3 ነጥብ ነው ልዩነታችሁ። ስለ ፕሪሚየር ሊግ ዋንጫ ካላሸነፋችሁ ነጥቡ እየጠበበ ነው የሚመጣው። በጣም ነው የምትቀልዱት። በጣም በኢየሱስ አናሳዝናችሁም እንዴ? አናሳዝናችሁም? መቻችሁ አታምጣ ስለው አምጥቶ ቆለለው ማለት ይሄ ነው። በቃ እውነቴ ነው የምላችሁ። አምጥቶ ከመረው ነው እንጂ የምቆለለው ብቻ። ኧረ እኔ ከሳው ኮሰመንኩኝ። እኔ ተቃጠልኩ፣ ከምር ተቃጠልኩኝ፣ ይቀጥላልኩኝ። እኔ በዚህ ክለብ እኮ አበድኩ፣ ጨለልኩ። እግዚአብሔርን የለውም እኮ ሰውነት ያለቀ። ኧረ ተው 9 ነጥብ ብትመራበት እድል አለ ተባለ። አልፈልግም አለ። አሁን ደግሞ እሺ በ6 እንኳን አስተማማኝ አድርግ። አልፈልግም። ኧረ ወይኔ፣ ኧረ ተቃጠልኩ። ቲክታክ እኔ ተቃጠልኩኝ፣ ማርያምን ተቃጠልኩኝ። ምንድነው? ቆይ እሺ ክለብ ምንድነው የምንፈልገው እኛ? አላማችን ምንድነው? ዛሬ እኮ ብሬንትፎርድ ነው 2 ነጥብ የጣለው፣ እኛ አይደለንም። የምር ብሬንትፎርድ ማሸነፍ ነበረበት። ምንድነው? እኛ ለዋንጫ ነው እየተጫወትን ያለ ነው። ሲቲና ብለው ነው። ምንድነው ፍላጎታችሁ? ኧረ በማርያም እኔ ክለብ እኔ ያጨልለኛል። ምን አይነት ማርቲኔሊ አንተን እኔ
እኔ ምንም አላወራም። በ93ኛው ያይሳታል። ማርያምን ብሬንትፎርድ ካምባክ አድርጎ ያሸንፍ አይደርስ መስሎች ስዝት ይቆይተሽ ሐሙስን ጠብቆ ብሬንትፎርድ ሰጠልኝ በል። ወይኔ አቻ አይገባችሁም ብሬንትፎርድዬ፣ አቻ አይገባችሁም። ኧረ የዋንጫ ቲም አየን። ኧረ የዋንጫ ቲም አንዱን ታርጌት ቢስሚላ። ኧረ ወይኔ አንጀቴን እኮ ነው ያራስክልኝ። አንጀቴን ነው ቂቤ ያጠጣኸው ብሬንትፎርድዬ። ኧረ የዋንጫ ቲም፣ ኧረ የዋንጫ ቲም፣ ኧረ ወያላ አርቴታ በሚባል አርቴታ የሚመራው የሙጀሊያም ስብስብ አመት ጠብቆ አትደሰት ሊል ያቃጥለ እንዲህ ከአይምሮ ደልቶ የሚያወጣው ይሄን ወይኔ በቁርአን እንዳለ የስኳት ጥልቀት አረ ጥልቅ ባህር ውስጥ ወስዶ ይጣሏችሁ። ወይኔ ያለፈውን ዓመት ዜንቼኮ የሚባል መዘፍዘፍ የሆነ ተከላካይ አምጥተው ዋንጫ ሳጣን። ስተርሊንግን ግትር ብሎ ሰርፕራይዝ ብሎ አመጣ። ያዛ ሳይበቃው በአንድ ግትር ያለ የሆነ ጥቁር በጥቁር ለብሶ ካሸነፈ ሁሌ ጥቁር በጥቁር በገድ የሚያምን አሰልጣኝ በሱ ምክንያት አሁንም ማዱክ የሚባል እንከፍ እንደ ኢዚ አይነት ሹሩባ የተሰራ ከዓመት ሊልጥ ምን አለ የራይስ እዛ ሄደ ሲቲ ቤት ሄዶ ምን አለ ወይኔ ቢስሚላ የሮድሪ ቤንች በሆነ ከዛ ሄዶ የሮድሪ ቤንች እንዳለ ሁሉ ደንቆሮ ሳካ ተቀይሮ ገብቶ ምን እንደሰራ ተቀይሮ ይገባል እንዳለ እንከፍ ለአራት ዋንጫ ይራገጣል። አንድ ዋንጫ ሳይበላ ምንም ማለት አይቻልም። እየሞከርን ነው። አርሰናላውያን እየሞከርን ነው። አዎ ዋንጫ ለመብላት እየሞከርን ነው።